ልጁ የባንጋሊ ነው። አረብ ሀገር ሚስቴን አስረግዣለሁ ብለህ የምታምን ወንድ ካለህ ልጁ የባንጋሊ ነው። እኔ ይቅርታ አድርጉልኝና አሁን ዛሬ ሙራድ ምን አለ? ልጁ የባንጋሊ ነው አለ። አዳምጡት። ሆነ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባክባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። ላ ኢላሃ ኢለላህ ሙሐመድ ረሱሉላህ አስተግፊሩላህ አዑዙ ቢላሂ ሚነሽ ሸይጣን ረጂም። አስባችሁታል? በራስ ሰው መከዳት ማለት ጭራሽ ስትንከባከበው ስታሳድገው የነበረው ልጅ የሌላ የባንጋሊ ልጅ መሆኑ። አሁን ጎበዝ እንዴት ነው የምንተማመነው? ወንድ አይታመንም ይባል ነበር። ሴቱ እንደው ይቅርታ አድርጉልኝና በአንዳንድ ሴቶች በቃ እዚህ አረብ ሀገር ያላችሁት እንታሰድቡን ነው። በቃ በአንዳንድ ቱሃናም ሴቶች ሰላም አለይኩም ብያለሁ። እኔ ተመርምረዋል ብየዋለሁ። የታማረ ስለው ዝም ብላ አመነችልኝ አለኝ። ጠይም ሲለኝ ግራ ገባኝ። ግራ ሲገባኝ ዝምታን የመረኩኝ። ወላሂ ዝም ነው ያልኩት። ነገሩ ካለ ነበር የገባሁት ናልከኝ ልጅቷ አመነችልኝ በቤተሰብ አለ። ስለዚህ ከሷ በላይ ደግሞ ምናቅ የለም። እኔ እንደልክ ይሄን ያለኝ በቤተሰብ አምናልኛለች ወልዋለኝ። ጠይም እኔ ደግሞ ምናስባለ መሰል ቤት አማራ በቃ ሰው ሆኖ የማያጠፋ ሰው የለም። ምናልባትም አይባችን ደብቆን ሊሆን ይችላል። ግን ደግሞ አንድ ሰው ትዳር እያለው በትዳር ላይ የዚህን ያክል መጨመላለቅ በጣም ያስጠላል። እንደ ሃይማኖቱም በየትኛውም ሃይማኖት የመጨመላለቅን ይጠላል። ሐቂቃ ማለት ነው። ትልቅ ወንጀል ነው። ይሄ ልጅ በጣም የሚለፋ ልጅ ነበረ። በጣም ታታሪ ነበረ። ሚስቴ የሚል ነበረ። እዙ አይተነዋል ማለት ነው። ራሱ እኔ ዝም ነው ያልኩት። ቪዲዮም አልሰራሁት ምንም አላልኩኝም። እንደዚህ አንተ ቤት አማራ ዝም ነው ያልኩት። ጸጥ ነው ያልኩት። በቃ አሳዘነኝና ዝም አልኩኝ። ውስጡ ያለውን ነገር አላህ ነው የሚያውቀው። በስ ካመነችና አንድ ሰው ይሄን አድርጌያለሁ ካለ ምንም ማድረግ አትችልም። እና አምስት ቤት ነው ምናምን ከስራ ሲወጣ አምስት ቤት ምናምን ተለጥፏል። ከዛ ኡስማን ቤት ገባሁና ሚስቱ ከሌላ ወለደ ሲል እንዴ መረጃ ዲኤንኤ አስመርምሮ ኢትዮጵያ ገብቶ ስል አይደለም እና እንዴት ታወቀ ምናምን አልኩ። ከዛ ደግሞ ሴቶች የሚገርምሽ ነገር ከማን እንዳረገዛችሁ ጠንቅቃችሁ ታውቁታላችሁ። ልጅቷ አመነች ማለት እንደውም ዲኤንኤ እኮ የቻይና መሳሪያ ነው። ሊዋሽ ምናምንም ሊሆን ይችላል። ከባለቤቷ በላይ ደግሞ የሚያውቅ የለም። እውነት ለመናገር ቤት አማራ ይህቺ ልጅ መጀመሪያ ያለውን ነገር ላናቅ እንችላለን። በሆነ ነገር ተናዳበት ቢሆንስ አንድ ነገር በሆነ ነገር ተናዳ ልጇን እንደዛ በዛ ልክ ልጇን አሳልፋለች ለውጭ ሀገር ዜጋ እንዴት ነው የሚፈጠረው? ቤት አማራ አንዴ መቼም ያወጣሃትን ነገር አውጣትን መልሰህ ስተት በድንገት ሳታስበው ነው የሚፈጠረው። ይቺ ልጅ ተናዳም ሊሆን ይችላል። ገብቷል አይደል? በዛን ሰዓት ወይ ቤተሰብ ፊትም ሊሆን ይችላል፣ ሰውም ፊት ማስረጃ ሊኖረው ይችላል። ግን እኔ እንደራሴ ሐሳብ ማለት ነው በተረጋጋ ሁለታቸው የሆነ ሰው የቤተሰብ አፍ ብቻ በቂ ነው አንተን ለመስበር ማለት ነው። አንተን ለመስበር አጠገብ ያለ ሰው በቂ ነው። ግን ይሄ ልጅ ራሱን ማዳመጥ አለበት ብዬ ነው የማስበው። መጀመሪያ ተናዳበት ሊሆን ይችላል በዛን ሰዓትና እኔ ቢመረመር ባይ ነኝ። እንደራሴ ነው ይሄ እንደዛ ይሁን። ልጅቷ ሴቶች ያውቃሉ። በነገራችን ላይ ከማን እንዳረገዘ ጠንቅቃ ታውቃለች። ልጁ የማን እንደሆነ ገና ጽንሱ ሲፈጠር የመጀመሪያ ቀን ነው የምታውቀው። ይሄ ኔቸር የተፈጥሮ ጉዳይ ነው። ገብቷል አይደል? ልጅቷ መጣ ማስተባበያ ልጇ እናዶይ ነው የሱ ልጅ ነው ካለች ትምጣ በሚዲያ ምላሽ ትስጥ። እንደማመጥ አውራንተ እኔ እሷን ያስኩበት ምክንያት ትክክለኛ ማስረጃ ነው። በትክክለኛ ነገር ነው ያስኳት። ምንም ከኔና ከሷ ምንም ጸብ ሳይኖር ሰላም ሆነ ነው እኔ እሷን ያስኳት። ሲይዛ ትክክለኛ ማስረጃ ነው። አመነች። ቤተሰብ ጋር ተደዋወልን፣ ለቤተሰብ ተናገርን። ቤተሰብና የኔ ቤተሰብና የሷ ቤተሰብ ተነጋገሩ፣ ያለውን ነገር ተነጋገሩ። በቤተሰብ ደረጃ ጨረስን። ይሄ ነገር አንተ ያስካት ሳወልድ በፊት ነው ምናምን እኔ ገጠር ሆኜ ልጄን እያሳደኩኝ ነው። እኔ ማለት ሙራድ ይቅርታ ሳወልድ በፊት ነው አንተ ያስካት ወይ ከገንዘብ አልሆንኩኝ ወይ ከልጅ አልሆንኩኝ
ወይ ከሰውነት አልሆንኩኝ ብቻ ይከብዳል። አሁን ጊዜ ልክ መልስ የመለሰልህ ይመስለኛል። አድምጠኸውም ከሆነ ለረጅም ጊዜ አለህ። በቤተሰብ ደረጃ የተጨረሰ ይሄ ብዙ አስቦበትና ብዙ አውርቶበት እንትን ያለቀ ጉዳይ ስለሆነ አስቦበት ወይንም ያለ መረጃ ነው የሚያወራው። ያልተማመነ ጉዳይ ነው። እሷ ካመነች አመነች። አስቦ ቤተሰብ አውርቶች ያለቀ ጉዳይ ነው። ጨርሰዋል። ይሄ ነው በቃ። ያው ዝም ብሎ በስሜት ቢያወራው አሰብበት ምናምን ትላለህ። ይሄ ዛሬ ተጣልተን ነገ በኋላ ይሄ በቤተሰብ ጉዳይ ቤተሰብ ላይ ሂዲያ እንደዚህ ልታመን አትችልም። ብዙ ነገር አለ። ቤተሰብ ሲጠያየቅ ብዙ ነገር። እሺ ከድሬ እኔ አንዴ ያልተመለሰልኝ ነገር ከወለደች በኋላ ነው እንዴ ያመነችለት ነው ሳይወልድ በፊት ነው ይሄ ነገር? እሺ ወልዳ አመት ከቆየን በኋላ ከወለደ ከአመት በኋላ ነው ይሄን ነገር እሷ እንደዚህ ያለች። አመት አሳድጌያለሁ እኔ ሰው ልጅ ወላሂ ሙራዴ ግን እኔ ከተባኛል እኔ ስሜቱን ስለማውቀው እረዳሃለሁኝ። ይሄ ነገር ማለት ነው ወላሂ ላዚም ከምንም በላይ በቃ ሰው ሲጠይቀህ እንደሚያናድድ ሁሉ አውቃለሁ። ግን በቤተሰብ ዙሪያ ሄደህ ከሆነ አዎ እኔ 2 አመት ጠይቄያለሁ። ቀስ በቀስ 2 አመት እኔ ጠይቄያለሁ፣ አጣርቻለሁ። ግን በትዕግስት ነው እኔ ሁሉንም ነገር ያደረኩት ሳረግ ማለት ነው አስቤበት ነው። ግን እዚህ ጋር እኔ አንድ ነገር የምነግርህ ነገር አንደኛውን አምነህበት የራስህ ልጅ ከሆነ አሁንም ቢሆን በቤተሰብ ቀስ ብለህ ጨርስ። ወይንም ደግሞ እዚህ ጋር ሚዲያ ጋር ሰው እንዳቀልህ ወይንም ደግሞ ልጅ አይደለም ብለህ የምታምን ከሆነ ወይ ሰው እንዳቀልኝ የምፈልገው ቪዲዮውን ያኛው ልጅ እንዳቀልኝ የምፈልገው እኔ አጀንዳ ምናምን ልፈጥር አይደለም። ቪዲዮ ነው ቀጥታ የሰራሁት፣ ግን ሰው ቤት ነው አጀንዳ አልኩ እኮ አጀንዳ ያነሱብሃል። ይሄ እኮ ቅስምን ይሰብረዋል አልኩ። ነገ ደግሞ ልጅህ ያየዋል። አዳምጠኝ፣ ልጅህ ያየዋል። የአንደኛው ልጅ አንተ ከሆነ ያየዋል። የሁለታችሁም ልጅ ነው ያለች። ገብቶሃል አይደል? ነገ እሱ የሚሰማውን ነገር አልቀበልም። አሁን አንደኛውን አልቀበልም ማለት እንደዚህ ዲኤንኤ የሆነ በሆነ ሰዓት አድርጌ ከዛ በኋላ የሆነ ማሳመኛ ነገር ካልያዝኩኝ ይሄንኛውን ከየት እንደመጣ አላውቅም። እንዴት እቀበላለሁ እኮ? ቀላል እኮ ነው። ይሄንን እኮ ማወቅ ትችላለህ። ግን አሁን አንተ ትዕግስቱን አላህ ያስወበረህ ብቻ አውቃለሁኝ። ግን አላህ ያስወበረህ ይሄን ነገር ቀስ በቀስ ደግሞ ታረጋዋለህ፣ ታገኘዋለህ። ወላሂ የዛን ሰዓት ትታዘባለህ፣ ሰውንም ትታዘባለህ፣ ራስህንም ትታዘበዋለህ። አይው አህመድ ምን አለ መሰለህ፣ አሁን ሰዓት ላይ ሚዲያ ላይ ተወጣህ ማለት ነው። ማህበረሰቡ ሳትፈልግ አንተ መናገር ሳትፈልግ እንድትናገር ያደርጋል። ገባህ? ለምን ሆነ? አሁን ቪዲዮውን ካየኸው አንተ አዳም ቪዲዮ እንዳዳም ነገር ሳትፈልግ ነው በቃ። እኔ ቪዲዮውን ካያችሁት ቪዲዮውን አሁን ወደ ለምንድን ነው ዝም ያልከው? በጣም ተቆጥቷል። ለምን ዝም አልሽዋል ብዬ ነው ቪዲዮ የሰራሁት እንጂ አዎ እኔ እንደዛ እኮ ተለቆ እንዳወራ ፍቃደኛ አይደለሁም። እኔ አሁንም ቢሆን ልናገርና ለውረዲ እኔ አሁን ሙራድ አለነገሩ ቢያነውራት አለነገሩ ስሟን ቢያጠፋባት ሀያሉ አላህ እዝህን ደግሞ አጸፋ ሊሰጠው ይችላል። ግን ሳይበደል ደግሞ ዝም ብሎ ውሃ ምን ያጮሃል ቢሉት ውስጥ ያለ ድንጋይ ይባላልና እሱ አሁን የሆነ ሆኗል። አሁን ፎቶዋን እንዲያለጥፍ ካለጠፍክ ሰው እስከመቼም ፎቶዋን እየለጠፈ እሷንም ደግሞ የሆነ ሌላ ነገር እንድትሆን ነው የሚያደርጉብኝ። ግን እኛ ያለብን የሆነ ሆኗል። እዚህ ሳውዲ አረቢያ ላይ ያለው ጉድ በጣም ማይት ነው። ያልወጣ ቪዲዮና ያልወጣ ታሪክ ስላለ ነው እንጂ ቢወጣ ስለተራቱ ማውራት አንፈልግም። ስላንተ ሳናኒ እኔ አንተን እኮ አለፍኩት። ስለዚህ እኔ እያልኩት ያለው ሳውዲ አረቢያ ላይ በጣም ኃይለኛ መከካት አለ። ሴቱ በቃ ማምታታት ይዟል እንደ ያለ። ስለዚህ ይሄንን እናንተ እንኳን ለምን ቪዲዮ እንዴ በዚህ በባመካ በየትም አሁን በቃ በየኢሻራው ላይ በዚህ በሐዲቃው ላይ በቃ የሚሰራውን ስራ ፎቶ እንኳን አንስቶ የማያመጣው እንዴ ልጅ ነው አሁን ወኔ ቢስ ነው ያለው። ይሄንን ብናጋልጥባቸው ቢያንስ ይሄ ጅል ስራ ራሱ የተወሰነ ሊቀንስ ይችላል። ግን አሁን በጣም ባይለኛው ሴቱ በጣም ኃይል አውጥቷል። እኛን ደግሞ ንግግራቸው ያምር አለባበሳቸው ያምር እያሉ ከሌላ ዜጋ ጋር እየተከኩ ነው። ይሄንን ደግሞ እኛ ሙሉ ማጋለጥ አለብን። ኢትዮጵያ ባሏን አኑራ ትከካለች። እዚህ ገጠር እንደኔ ግመል በግ የሚጠብቀው አኑራ ሐላስ ያንን ነገር እያረጉ ራሱ ስልክ ያወሩታል አሉ። ሐላስ እኔ ሌላ ቦታ ነኝ፣ አሁን ምንም ማድረግ አይቻልም። ስለዚህ እንደዚህ ያለው ነገር ስላልወጣ ይሄንን መረጃ አቀብሉን እናጋልጣለን።
እኔ ራሱ እዛ ሀገር ለማግባት ራሱ አሁን እኮ በጣም እየደበረ ነው እውነት ለመናገር ከምታያቸው ከባንጋሊ ጋር የምታያቸው አያፍሩም እንኳን እኮ ሲፖስቱት እንኳን አያፍሩም። ስለዚህ እዚህ ሳውዲ አረቢያ ያለን አጀንዳ ብናወራው አያልቅም። ስለዚህ ከባንጋሊ ጋርና ከፓኪስታኒ ጋር ከየመኒ ጋር የሚጃለጡትን ፎቶ ወደኛ አስገቡ። ጦርነቱ አሁን ወደፊት ነው፣ እንቀጥላለን። ስለዚህ የሙራዲን አጀንዳ ዘግተናል። ለሌሎቹ ግን ይሄንን ሁለት ቀን በቃ አጀንዳችን ይሄን የባንጋሊና የየመኒ ሴራ ማፈራረስ አለብን። ናስር የሚፖስቱት ልጆች ማለት ነው በጣም ከባድ መከካት አለ ወይ የሚፖስቱ ልጆች ባንጋሊ ምናምን የሚፖስቱት ልጆች ከአሁን በኋላ አጀንዳ መረገጥ አለባቸው። ኢትዮጵያ ባላቸውን እያስቀመጡ ገጠር ባላቸውን እያስቀመጡ ለሚንዘላዘሉት ይሁን መፍትሄ መኖር አለበት። አንዷ በ15 ቀኑ ናስር ልንገርህ ወልዲያ በ15 ቀኑ ጥለው ጠፋች። ሞና ነው ከባድ ሳጣራ ኢትዮጵያ ባላላት እንዲያቀባት አልፈለገችም አሉ። 10 ቀን የቆየችው ኦፕሬሽን ተደርጋ ሐኪም ቤት ነው። ከዛ የሆነ ልጅ አስጠግታት ነው ጥላባት የጠፋችው። ነው ቪዲዮ ሰርቼበት ነበር። ከባድ ነው ለካ እንዴ ነገሩ እኮ ጠንቷል። ማሩ እየተስፋፋ ነው። አህረ ዘመን እየደረሰ ሴቱ ፈላበት መሰለኝ። አንተ ይዋ አልቻለም። ያላ ሳውዲ አረቢያ በጣም እየተከካ ነው ሴቱ። ስለዚህ በባንጋሊ እየተከካ ስለሆነ ይሄንን ሁለት ቀን በቃ ሌላ ስራ የለንም። በቃ የኔ ተከታይ የሆናችሁ በተለይ እዚህ ባመካ ላይ በዚህ በየሐሪቃው ያሉትን ሴቶች ሙጥጥጥ አድርጋችሁ ፎቶአቸውን ላኩልን። ከዛ በኋላ ፎቶአቸውን እየለጠፍን ይቀጠቀጣሉ። ስለዚህ ጨርሻለሁኝ። እንገንጥልህኛ ከሳውዲ አንተን አንደምረህም እንገንጥልህና ወደዚህ እናምጣ። እዚህ ያለሁበትን ሀገር ነው እኔ መዋጋት የምፈልገው። እዚህ ያለሁበትን ሴቱ በጣም ነው የፈላበት።